ሰላም ሰላም የዩቲዩብ እና የቲክቶክ ቤተሰቦች ዛሬም እንግዲህ ተመልሰን መጥተናል በሌላ ቪዲዮ። ዛሬም ቪዲዮአችን የሚሆነው ጌም ነው የምንጫወተው በዛሬው ቪዲዮ እንግዲህ። እናም ጌሙም የሚሆነው ደግሞ ቀጣይ በማሳያችሁ ፎቶ 5 ሰከንድ አላችሁ። በ5 ሰከንድ ውስጥ ሰማያዊ የሆኑ ነገሮችን ብቻ መቁጠር ነው ማለት ነው። እና ወደ ጌሙ እንሂድ። እንግዲህ ሁላችሁም እንደመለሳችሁ አልጠራጠሩም። መልሱ 6 ሰማያዊ ነገሮች ናቸው። እና ሞራል ኦፍ ዘ ጌም ምንድነው ወይም የጌሙ ዋና ሀሳብ እንደዚህ ነው። ህይወት ላይ ኔጌቲቭ ነገር እንፈልግ ስትሉ ታገኛላችሁ። ገብታችኋል? አሁን ጭንቅላታችሁ ሰማያዊ ነገር ፈልግ ሲል በቃ ወደ ሰማያዊ ነገር ፈለገ። ህይወት ላይም ኔጌቲቭ ነገር ፈልግ ስትሉ ጭንቅላታችሁ ወደ ኔጌቲቭ ነገር፣ ያን ሰማያዊ ነገር ስትፈልጉ ግን ያ ቢጫ አበባ ማስቀመጫውን ኢግኖር አድርጋችሁታል። አንዳንዶች እንደው አያዩትም። ገብታችኋል? ህይወት ላይም እንደዚህ ናት። ኔጌቲቭ ነገርን ስታተኩሩ አንድ ፖዚቲቭ ነገር ቢኖርም ኢግኖር ታደርጋላችሁ። እሱ በዛ ሁለቱንም እያየን ብንኖር አሪፍ ነው ብዬ አስባለሁ። ምክንያቱም ህይወት ላይ ፖዚቲቭ ነገር እንዳለ ሁሉ ኔጌቲቭ ነገር አለ እንደምታውቁት። ለዛ በምንችለው አቅም ሁለቱንም እያየን እንኖር። ስለተከታተላችሁ አመሰግናለሁ። በሌላ ቪዲዮ እንመለሳለን። ፒስ አውት።